ሰላም ባህር ልሄድ ነውና ነው አብረን እንዘጋጅ። ጸጉሬን ከርል ያረኩት ከአንድ ቀን በፊት ነው። አንድ ቀን ውዬበታለሁ ግን አልተበላሸም፣ ቆንጆ ነው። ስለዚህ ውሃ ብቻ አርከፍክፈን ሪፍሬሽ እናደርገዋለን ማለት ነው። ጸጉሬን ከርል አድርጌ በስርዓት ከያዝኩት እስከ 3 ቀን እስከ 4 ቀን እንደዚህ ውሃ ብቻ እያርከፈከፍኩ ሪፍሬሽ እያደረኩ እጠቀምበታለሁ ማለት ነው። እና ብዙ ሜካፕ አልቀባም። የምጠቀማቸው ሜካፖች 4 ብቻ ናቸው። ምንድነው? ማስካራ፣ የቅንድብ ጄል እና ሊፕስቲክ። ከዛ በጣም ኦቨር የሆነ ቦታ ከሄድኩ ደግሞ ኩል። ከዛ ውጪ ምንም የምጠቀመው ነገር የለም። ቅንድቤ እንዳይመነቃቀርና መስመሩን ይዞ እንዲተኛ ነው ጄል ለማድረግበት እንጂ በተፈጥሮ ቅርጹም ብዛቱም አሪፍ ነው። ማስካራ ሳረግ ያው አፍ መክፈት ለምዶብኝ እዚህ ጋር አፌን ላለመክፈት እየተጋጋጥኩኝ ነበር። እና ደግሞ የሊፕስቲክ ማስመሪያውን መጠቀም ከጀመርኩ በኋላ ከንፈሬ የራሱን ቅርጽ ይዞ እንዲወጣ አድርጎልኛልና ተመችቶኛል። ከዚህ በኋላ ነው ሊፕስቲክ መጠቀም ራሱ የጀመርኩት። የመረጥኩት አውትፊት ደግሞ ባለፈው ሰው ከብራዚል ሲመጣ ቲሸርት፣ ነጠላ ጫማና ባግ ይዞልኝ መጥቶ ነበረ። አሁን እሱን ለባህር አውትፊት ላረገው ፈለኩኝ ማለት ነው። ለባህር ይሆናል። ይሄ ነው ቲሸርቱ፣ ከዛ ይሄ ነው ነጠላ ጫማው፣ ይሄ ነው ቦርሳው። እኔ ማድረግ የፈለኩት ከጉርድ ቀሚስ ጋር ነው። የትኛው ጆሮ ጌጥ ከልብሴ ጋር ማች ያደርጋል። ፕላስቲክ እና ወርቅ ነው ጆሮ የሚመቸዋል። እዛ አይለኝም፣ ብረቶቹ ጆሮን ያመዋል። እና በቃ ያው መነጽሩ እንዴት ነው ፊቴ ላይ ሄዷል። ባጉ ይሄ ነው። ከዛ ከጉርድ ቀሚስ ከጥቁር ጉርድ ቀሚስ ጋር ነው የለበስኩት። ነጠላ ጫማው ይሄን ይመስላል። ከዛ በተረፈ ሌሎች የባህር ሲሄድ የነበረው ቪዲዮ ግማሹ ጠፍቶብኛል። ያለውን ግን አረግላችኋለሁ። በስናፕቻት ነበረ የቀረስኩት፣ እዛ ዋይፋይ አልነበረም። ስመለስ ቤት በዋይፋይ ዳውንሎድ ላደርገው ስል ጠፋ ቪዲዮ እና እንደዚህ እየሆነብኝ ተቸግሬያለሁ። ብዙ ጊዜ መፍትሄው ምን እንደሆነ የምታውቁ ከሆነ ንገሩኝ። ባህሩ በጣም ደስ ይል ነበረ። ፀሐይዋ በጣም ታምር ነበረ። በጣም ደስ ብሎኝ ነበረ። ባህር በጣም ነው የምወደው። እና ይሄ ደግሞ የእጅ ጽሁፌ ነው። እንዴት አያችሁት? አሸዋ ላይ ሲሆን ያምራል። ይሄን ስም እንዳትረሱት። ኔክስት ቪዲዮ እስከምንገናኝ ባይ።